ቢዝነስ ላይ ብትሆን እነዚህ 3 ኮንተንቶች ለቢዝነስ በጣም አስፈላጊ ናቸው። የመጀመሪያው ደግሞ ኤጁኬሽናል ኮንተንት። ኤጁኬሽናል ኮንተንት ማለት ከኛ ኒሽ ጋር የሚያያዝ ለኦዲየንሳችን ይጠቅማቸዋል ብለን የምናስበውን አንድ ነገር ማስተማር ማለት ነው። ምሳሌ ደግሞ የኛ ፕሮዳክት እንዴት ነው የተጠቀሙት፣ የኛ ፕሮዳክት ስትጠቀሙ ደግሞ የምትሳሳቱት 3 ስህተቶች። እነዚህ 2 ኮንተንቶች ናቸው ኤጁኬሽናል ላይ። ሁለተኛው ደግሞ ኢንተርቴይንመንታል ኮንተንት። ኢንተርቴይንመንታል ኮንተንት ላይ ማለት ደግሞ ኦዲየንሳችን የኛ ፔጅ ላይ እየተዝናኑ ግን አንድ ትንሽ ነገር በዛው አብሮ መማር ማለት ነው። ምሳሌ ስቁ ሪሌተብል ኮንተንቶች፣ ኩዊክ ቲፖች፣ ዲድ ዩ ኖው ብሎ ፖስት ማድረግ ማለት ነው። ሶስተኛው ደግሞ ሴልስ ኮንተንት። ምንም ማፈሪያ አያስፈልግም። እዚህ ጋር ፕሮዳክታችን በክሊር አስቀምጠን መሸጥ ማለት ነው። እዚህ ጋር የሚያካትተው ፕሮሞቲንግ፣ ኒው ፕሮዳክት አናውንስመንት፣ የተለያዩ አዳዲስ አናውንስመንቶች ናቸው። እዚህ ጋር ፎሎወራችንን ወደ ከስተመር መቀየር ስላለብን ነው። እሺ አሁን ደግሞ ለቢዝነሳችን የሚያስፈልገን 10 ኮንተንቶችን እነግራቸዋለሁ። እዚህ ጋር የመጀመሪያው ኦፒኒየን ቤዝድ የሆነ ኮንተንት ነው። ኦዲየንሳችንን ምርጫቸውን በመጠየቅ ማለት ነው። ምሳሌ የትኛው ይሻላቸዋል፣ ይሄ ፈርስት ኤ ፕሮዳክት ወይም ቢ ፕሮዳክት ብሎ ማሳየት፣ ወይም በዚህ ፕሮዳክት ተስማማላችሁ አትስማሙም፣ ከ1 እስከ 10 ሬት አድርጉልን ብላችሁ መስራት ትችላላችሁ። እዚህ ጋርም ኦዲየንሳችንን ኢንተራክት እንዲያደርግ የምናደርገው ነው። ሁለተኛው ደግሞ ኢንተራክቲቭ ፖስቶች። ኢንተራክቲቭ ፖስቶች ማለት ኦዲየንሳችን ሪስፖንድ የምናደርግበት ነው። ስለዚህ ምሳሌ ፑል ኮንተንት እንጠቀማለን። ምሳሌ ፐዝሎችን ገስት ፕራይዝ ማለት እንችላለን። ፊኒሽ ደ ሴንቴንስ ማድረግ እንችላለን። ዋት ኢዝ ደ ካፕሽን ብለን መጠየቅ እንችላለን። ኦዲየንሳችን ግን እዚህ ጋር እንዲመልሱልን ነው የምንፈልገው። ሁለተኛው ደግሞ ዩዘር ጀነሬትድ ኮንተንቶች። እዚህ ጋር ደግሞ ከስተመሮቻችን የእኛን ፕሮዳክት ሲጠቀሙ ወይ አንቦክስ ሲያደርጉ ያሉትን ቪዲዮዎች እያሳዩ ኮንተንት መስራት ማለት ነው። አምስተኛው ደግሞ በእኛ ኒሽ ውስጥ ያሉ የሚያስቁ ቪዲዮዎችን ፖስት ማድረግ ማለት ነው። ስድስተኛው ደግሞ ቻሌንጅ ቤዝድ ኮንተንቶች። ይሄ ደግሞ ኦዲየንሳችንን ቻሌንጅ በማድረግ ቲክቶክ ትሬንድ በመስራት ትራይ ዲስ ቻሌንጅ እያልን የምንሰራቸው ኮንተንቶች ማለት ነው። ሰባተኛው ደግሞ ቲፕ በመስጠት ስትሮንግ ቲፖችን በመስጠት ለኦዲየንሳችን የኛ ፕሮዳክት እንደሚጠቀሙት ማለት ነው። ስምንተኛው ደግሞ ኮምፔር በማድረግ ኮምፔር ኮንተንት እንለዋለን። ይህንኛው ደግሞ ቢፎር እና አፍተር ማሳየት እንችላለን። ቺፕ ወይ ፕሪሚየም ማሳየት እንችላለን። ሮንግ እና ራይት ማሳየት እንችላለን። ወይ የመጀመሪያው ፕሮዳክት ይሻላል ሁለተኛው ፕሮዳክት ይሻላል ማሳየት እንችላለን። ዘጠነኛው ደግሞ ጊቫዌ ኮንተንቶችን መስራት እንችላለን። ምሳሌ ኮሜንት ላይ ዊን ብላችሁ ከጻፋችሁ ይህን ነገር ተሸላሚ ትሆናላችሁ ብለን በመስራት ማለት ነው። አስረኛውና የመጨረሻው ደግሞ የኛ ፕሮዳክት ቦልድ ስቴትመንት በማድረግ መስራት ማለት ነው። ምሳሌ የኛ ፕሮዳክት ሌሎች ፕሮዳክት ኮምፔር እያደረግን፣ ሌላኛው ደግሞ የኛ ፕሮዳክት የሚያደርገው ነገር ሌላ ፕሮዳክቶች ደግሞ የማያደርጉት ነገር ብለን መስራት ማለት ነው። ለዚህ ቪዲዮ የሚመቻቸው ከሆነ በየሳምንቱ ፖስት ስለምናደርግ ላይክ እና ሰብስክራይብ በማድረግ ቤተሰብ ነው።